ለቱቶሪያል ወይንም ደግሞ ለዲሞንስትሬሽን ተብሎ ኪቦርድ የምንነካካው ቁልፍ ስክሪን ላይ እንዲታይ የምናደርግበት ሁኔታ አለ። ያንን የሚያሳካልን ኪቪዝ የሚባል አፕሊኬሽን አለ፣ ነፃ ነው። እንዴት ማውረድ እና እንዴት ኢንስቶል ማድረግ እንደምንችል አብረን የምናየው ይሆናል። ጀስት ለዲሞንስትሬሽን ያክል አሁን እዚህ ጋር ኖትፓድ ከፍቻለሁ። እሱ ላይ ስለ ኪቪዝ አጭር መግለጫ ለመጻፍ እሞክራለሁ። እዚህ ከርሰሯ ጋር የተነካው ኪቦርድ ኪው ምን እንደሆነ ያሳየናል ማለት ነው። እዚህ መልክ ነፃነት የሚሰጠንን ፕሮግራም እንዴት እናወርዳለን፣ እንዴት ኢንስቶል እናደርጋለን፣ እንዴት እንጠቀምበታለን የሚለውን አጭር ቪዲዮ ሰርተን አብረን እናያለን። መልካም ቆይታ። ቀደም ብዬ እንደተናገርኩት ይሄ ፕሮግራም ኪቪዝ ይባላል። መጀመሪያ ያው ሰርች እናደርገዋለን። ኢንተርኔት ኤክስፕሎረር ላይ እንገባና ኪቪዝ ዳውንሎድ ብለን ሰርች እናደርጋለን። መጀመሪያው ኦፕሽን ላይ እንገባለን፣ ጊትሃብ የሚለው ላይ። ከዚህ በስተቀኝ በኩል እዚህ ኦፕሽኖች አሉ። ሳንወርድና እዚህ ጋር ፖርተብል ፋይል አለን፣ እሱን ነው የምናወርደው። አውርደን ስንጨርስ ኢንስቶል እናደርገዋለን። እዚህ ኦፕን እንለውና ያው ኢንስቶል ያደርግልናል። አጭር ፕሮግራም ስለሆነ ረጅም ሰዓት የሚፈጅ አይነት አይደለም። በዛ ላይ ፖርተብልም ነው። በቃ ጨረሰ፣ ኢንስቶል አድርጓል። አሁን ታች ወረድ ብለን ታስክባሩ ላይ ኢንስቶል ማድረጉን እናያለን። ቀስቷን ስንነካ ይኸው እዚህ ጋር አይከኑ እናገኘዋለን ማለት ነው። ይሄ አይከን የኪቪዝ አፕሊኬሽን አይከን ነው። እዚህ እንደምንመለከተው አማራጮችን ማስተካከል እንችላለን። ሴቲንግ ላይ ገብተን የቁልፎቹን ስፋት፣ ከለር፣ የተለያዩ አማራጮችን እኛ እንደምንፈልገው ማድረግ እንችላለን። ያው ለጊዜው ዳርክ ሞድ ላይ ስለሆነ ያለው ኮምፒውተሬ ደመቅ የሚሉ ከለሮችን እናድርግና እንመልከተው። ለምሳሌ ለኪው እንደዚህ አይነት ብሉ ከለር ብንመርጥለት፣ ለነዚህ ለሞዲፋየር ኪዎቹ ደግሞ ቀይ ከለር ብናደርግ ደመቅ ብሎ ሊታይልን ይችላል። ሲቀጥል ሳይዙንም ከፍ ዝቅ ማድረግ እንችላለን። ለምሳሌ እንደዚህ ጎላ ብሎ እንዲታይ ማድረግ እንችላለን። ያው እዚህ ጋር ሴቭ እንለውና እንወጣለን። የአዲስ ፋይል እንክፈትና እየጻፍን በትክክል የምንነካው ኪ ይታያሉ የሚለውን አብረን እንይ። This is እዚህ እንደምንመለከተው ምንካው ቁልፍ እንዳለ በቀጥታ እዚህ ጫፍ ላይ በቀኝ ጥግ እየታየ ነው ያለው። ስለዚህ ፕሮግራሙ በደንብ እየሰራልን እንዳለ ነው የምመለከተው ያለሁት። ስለዚህ እንደዚህ ኪ ስትሮካችንን ማሳየት የምንፈልግበት አጋጣሚ ሲኖር ኦን እናደርገዋለን። ስንጨርስ ጉዳያችንን ደግሞ ወይ ኩዊት እንለዋለን ወይም ተርን ኦፍ ብለን መውጣት እንችላለን ማለት ነው። በዛ ላይ በጣም አጭር ወይም ሳይዝ የሚይዘው ራሱ በጣም አነስተኛ ነው። 13.8 ሜጋባይት ነው፣ ትንሽ ነው በጣም። እንደተናገርኩት ያው ጉዳያችንን ስንጨርስ እዛው የነበረበት ቦታ አይከኑ ላይ እንሄድና ራይት ክሊክ አድርገን ኩዊት ልንለው እንችላለን ወይም ተርን ኦፍ ልንለው እንችላለን።
ለሌላ አጋጣሚ ስንፈልገው ተርን ኦፍ ያለውን ተርን ኦን እንለውና እንሰራለን። ያው ተርን ኦፍ አድርጌ የተለያዩ ኪዎችን እየነካካው ነው፣ እየሰራ አይደለም። ስለዚህ በዚህ መልክ ይህንን ፕሮግራም ልንጠቀመው እንችላለን ማለት ነው። ለቆይታችን አመሰግናለሁ። መልካም ጊዜ